ቀጥታ ወዴት ነው የምንሄደው? ላይን ወደሚለው የምንሄደው። ወደ ላይን ከማለፋችን በፊት እዚህ ጋር አንድ ቲፕ ላሳያችሁ። እዚህ ጋር ለምሳሌ እኛ የፖይንትን እያንዳንዱን አንድ በአንድ አይተን ጨርሰናል አይደል? የፖይንት ይሄኛው አያስፈልገንም። ስለዚህ የፖይንትን ለመደበቅ ምንድነው የምናደርገው? እዚህ ጋር ከፖይንት አጠገብ እቺ እርሳስማ ከለሯ ትታያቸዋለች፣ አራት ማዕዘን ቦክሷ፣ እሷን ክሊክ ሳረጋት ፖይንቶችን ወደ ላይ ይደብቅልኛል ማለት ነው። እሷን አንዴ እስቲ ክሊክ ላርጋት። ክሊክ ሳረጋት አያችሁ ወደ ውስጥ አስገባልኝ። ስፈልጋቸውስ ማውጣት ስፈልግ ምንድነው የማደርገው? እሷኑ መጥቼ ክሊክ ሳረግ ያወጣልኛል ማለት ነው። አሁን እያንዳንዱ ዲቴል ስላየን አያስፈልገንም። ፖይንት እዚህ ጋር አማዘኗን ክሊክ አድርጌ ፖይንቶቹ ወደ ውስጥ ገቡልኝ ማለት ነው። ስለዚህ እዚህ ጋር የላይኖችን ሰፋ አድርጎ እንደዚህ ያሳየናል። የእነሱን ዲቴል እናያለን ማለት ነው። ላይን ላይ ስንመጣ በመጀመሪያ የምናገኘው ምንድነው? ስትሬት። ስትሬት ለምንድነው የሚጠቅመን? እንደ ስሙ ስትሬት የሆነ ላይን ለማስመር ነው የሚጠቅመን ማለት ነው። ክሊክ እናርገውና ቼክ እናርግ። ክሊክ አረኩ የፈለኩበት ቦታ። ቅድም ያልኳችሁ ምንድነው? ስትሬት ለማድረግ ምንን እንይዛለን? ኮንትሮል እንይዛለን። ልክ ኮንትሮልን ሲይዝ አያችሁት ስትሬት ይሆንልኛል። ወደ ላይም ባረጋው ስትሬት ይሆናል። 45 ዲግሪን ባረጋው ስትሬት ይሆንልኛል። እዚህ ጋር ለምሳሌ ክሊክ ባረግ እዚህ ጋር አያችሁት ዚግዛግ የሆነ መስመር ነው የሚሰጠኝ ማለት ነው። ስለዚህ ምን አልኳችሁ? ስትሬት የሚጠቅመን ስትሬት ላይን ለማስመር ነው። ስትሬት ላይን ደግሞ ትክክለኛ ስትሬት ላይን ለማግኘት ምን የሚያዝ አለብን አልኳችሁ? ኮንትሮልን ይዛችሁ ጫን ብላችሁ ይዛችሁ ሳትለቁ በዚህ መልኩ የምትፈልጓቸው ስትሬት ላይኖችን ማስመር ትችላላችሁ ማለት ነው። በሁለተኛነት ደግሞ የምናየው ምንድነው? ፓራለል። ፓራለል ከስሙ እንደምንረዳው ምንድነው? ሁለት ላይኖችን ትይዩ በሆኑ መንገድ እኩል ማስኬድ ማለት ነው። ስለዚህ እዚህ ጋር አንድ ስትሬት ላይን አለን ቅድም የሰራ ነው። እሱ ላይ ክሊክ አረጋለሁ። ልክ ክሊክ ሳረጋያችሁት ራሱን ኮፒ አድርጎ ፓራለል ስትሬት በሱ ስትሬት ይዞልን ሄዳል። ወደምንፈልገው ስትሬት ይዞልን ሄዳል። እዚህ ጋር ከላይ ስታዩት ቦክስ ይታያችኋል አይደል? ቦክሱ ላይ የፓራለሉን ጋፕ በምትፈልጉት ሳይዝ ማድረግ ትችላላችሁ። እኔ አሁን ለምሳሌ 8 ሴንቲሜትር ብቻ ይራራቁ ብዬ ብፈልግ ኪቦርዴ ላይ መጣና ዳውን አሮን ክሊክ አረጋለሁ፣ ወይ ደግሞ ወደ ታች የምታሳየውን አቅጣጫ ክሊክ ሳረግ ከርሰሯን እዚህ ጋር ይወስድልኛል። እዚህ ጋር ይወስድልኛል። ምንድነው የምናደርገው? 8 ሴንቲሜትር ይራራቁ ብዬ ካሰብኩኝ እዚህ ጋር 8 ቁጥርን ክሊክ አረግና ኢንተር ወይ ደግሞ ባዶ ቦታ ማጥቼ ክሊክ ሳረግ ይሄኛው ጋፕ በመሃላቸው ያለው 8 ሴንቲሜትር ነው ማለት ነው። ስለዚህ በዚህ መልኩ ፓራለልን መጠቀም እንችላለን ማለት ነው። ወደ ፈለጋችሁት አቅጣጫ ፓራለል ማድረግ ትችላላችሁ። ወደዚህም ወደ ፈለጋችሁት በምትፈልጉት ሜጀርመንት ላይኑን ራሱ ኮፒ አድርገን ለመውሰድ ነው የሚጠቅመን ማለት ነው። በመቀጠል ደግሞ የምናየው ቱል ምንድነው? ቤዚየር የሚለው ቱል ነው። ይሄኛው ለምንድነው የሚያገለግለን? ከርቮችን ለመስራት ነው የምንጠቀምበት። ስለዚህ እዚህ ጋር አንድ ቦታ ክሊክ ላርግ፣ ግን ከርቭን ስንሰራ ግዴታ ሽፍትን ተጭነን መያዝ አለብን። እዚህ ጋር ክሊክ ላርግ፣ ሽፍትን ጫና አድርጌ ይዤዋለሁ። ምን እናደርጋለን? የምንፈልገው ቦታ ላይ እንሄድና ክሊክ አድርጌ አለቀውም። ክሊክ አድርጌ ይዘውና ወደ ላይ ከፍ ሳረጋው አያችሁ ከርቭ ይሰራልኛል። እዚህ ጋር መጥቼ ክሊክ አረኩት፣ ወደዚህ ላዙረውል አያችሁ ራሱ ከርቭ እየሰራልኝ ይመጣል። ግን ሽፍትን ስለያዝኩ ነው። ግዴታ ሽፍትን መያዝ አለብኝ። ማቆም ከፈለኩኝ እዚህ ጋር መጥቻውን ራይት ክሊክ ሳረግ ያቆምልኛል። ግን ሽፍትን ሳሊዝ ሰርቼ ላሳያችሁ። ሽፍትን አልያዝኩም፣ ይሄው አሰመርኩኝ፣ ወደዚህ ያረኩኝ፣ ወደዚህ ሳረግ አያችሁ ስትሬት ላይን ነው የሚሰራልኝ። እሺ የአርሞል ከርቭ እንስራ ብለን ብናስብ እዚህ ጋር መጥቼ ክሊክ አረጋለሁ። ሽፍትን ይዝና ሽፍትን ጫና አድርጌ ይዤ እዚህ ጋር ከሆነ አርሞላችን የሚያልቀው እዚህ ጋር ክሊክ አረጋለሁ። ሽፍትን ይዤ አያችሁ የአርሞል ቅርጽ ሰጠኝ። ወደዚህ ሄጄ የምፈልገው ቦታ ላይ ስደርስ ራይት ክሊክ ነካለሁ። በዚህ መልኩ የአርሞል ቅርጽ ይሰራልናል ማለት ነው። ስለዚህ የቤዚየር ጥቅሙ ከርቭ ለመስራት ነው። ግን ግዴታ ምን ማድረግ አለብን? ሽፍትን ጫና አድርገን መያዝ አለብን። አለበለዚያ ስትሬት ላይ ነው የሚሰራብን ማለት ነው። በመቀጠል ደግሞ የምናየው ምንድነው? ሴሚ ሰርኩላር የሚለውን ቱል ነው። ይሄኛውም እንደ ቤዚየር ተመሳሳይ ነው። ግን የሚለየው ምንድነው? ይሄኛው ከርቡን በጣም ያበዛዋል። ግዴታ እንደ ቤዚየር ሽፍትን ተጭነን መያዝ አለብን ከርቭ ለመስራት። እሺ እየሰራን ነኝ። ክሊክ አረኩ አንድ ቦታ፣ ሽፍትን እንደያዝኩ ነው። እዚህ ጋር መጥቼ ክሊክ ሳረግ አያችሁ የሚሰጠኝን ከርቭ በጣም ጎርጎድ ያለ ከርቭ ነው ማለት ነው። ይሄ ሃፍ ሰርክል እንደሚባለው ግማሽ ክብ አይነት ነገር ነው የሚሰጠው። እዚህ ጋርም እንደዚህ ያዞርኩት ብመጣ ሰርክል እየሰራልኝ ይመጣል ማለት ነው። ከቤዚየር የሚለየው ምንድነው? ይሄ ከርቡን በጣም ሰፊ አድርጎ ይሰራልናል ማለት ነው። ስለዚህ የምንፈልገው ቦታ ይሄን እንጠቀማለን። ከርባችን አነስ እንድትል ስንፈልግ ደግሞ ቤዚየርን እንጠቀማለን ማለት ነው። ተመሳሳይ
ልክ ማቆም ስንፈልግ ምንድነው የምናደርገው? ራይት ክሊክ ስንነካ ያቆምልናል ማለት ነው። ስለዚህ በዚህ መልኩ ነው የምንጠቀመው ማለት ነው። በመቀጠል እዚህ ጋር ትረስ የምትል ትላለች። እዚህ ጋር ትረስ የምትለዋ ዲጂት የምትለውና ሪከቨር ዲጂት የምትለው ሶስቱን እዚህ ጋር እንጠቀማቸው። እነዚህ ሶስቱን መቼ ነው የምንጠቀማቸው? ኖርማል የተሰሩ ፓተርኖችን ኮፒ አድርገን ወደ ኮምፒውተራችን ማምጣት ስንፈልግ እንደ ዋይት ቦርድ ያለ የፓተርን ኮፒ ማድረጊያ ኢኩዊፕመንት አለ። እሱ ላይ ፓተርኖቹን እናረጋቸውና በእነዚህ ትረስ እያደረግን የራሱ ኮምፒውተራይዝድ የሆነ ሲስተም ስላለው እሱን ምናልባት አጋጣሚውን ካገኘው ላሳያችሁ እችላለሁ። አሁን ላይ ግን ስለማያስፈልጉን ሶስቱን አንጠቀማቸውም። እዚህ ጋር ትረስ ዲጂት እና ሪከቨር ዲጂት የሚለውን አንጠቀማቸውም፣ እንዘላቸዋለን ማለት ነው ስለማያስፈልጉን። በመቀጠል እዚህ ጋር ምንድነው የምናየው? ሲም አክሲስ የምትላለች። ሲም አክሲስ እና ሲሜትራይዝ የተያያዙ ነገር ናቸው። እሱም በምሳሌ ሁለቱን ሰርቼ ላሳያችሁ። እሺ ለእናንተ በጣም ግልጽ እንዲሆንላችሁ እችኛዋን ስትሬት ላይን እናጥፋት። እቺን ስትሬት ላይን እናጥፋትና እንደዚህ ዲሌት አድርገን F3 ላይ ገብተን ዲሌት አድርገን ካጠፋን በኋላ የሆነ ቅርጽ ያለው ነገር እንስራ። በስትሬት የሆነ ቅርጽ ያለው ነገር እንስራ። ከዚህን ጀምር ኮንትሮል እንያዝን የሆነ ዝም ብሎ ቅርጽ ያለው ነገር እንስራና የሁለቱን ጥቅም ላሳያችሁ። ይሄ የሰራሁት ነገር ምንም ትርጉም የለውም፣ ግን የሁለቱን ጥቅም ላሳያችሁ ስለሆነ በደንብ ያሳይልናል። ስለዚህ ምን እናደርጋለን? የሁለቱን ልዩነት ለማየት የመጀመሪያ ሲም አክሲስ የሚለውን ክሊክ እናደርጋለን። የሁለቱ ጥቅም ምንድነው? በዚህ ለምሳሌ አሁን ይሄኛው በግራ በኩል ነው ብለን ብናስብ ይሄ በግራ በኩል ያሉትን በሙሉ ላይኖች ወደ ቀኝ በኩል ኮፒ አድርግልኝ ማለት ነው። ትረስ ማድረግ ስለሆነ በግራ በኩል ያሉትን እያንዳንዱ የምንፈልጋቸውን ላይኖች ወደ ቀኝ ትረስ እንዲያደርግልን ነው ሁለቱ ተጋግዘው የሚረዱን ማለት ነው። የመጀመሪያው ምንድነው? ሲም አክሲስ የሚለውን ነካን። ሲም አክሲስን ክሊክ ካደረግን በኋላ ምንድነው የምናደርገው? ከየት ጀምሮ ትረስ ያድርግልን ወይ ደግሞ ሴንተሩ የቱ ጋር ይሁን የሚለውን ነው የምንመርጠው ማለት ነው። ሴንተራችን እዚህ ጋር እናድርገው ብንል ከዚህ ተነስተን ኮንትሮልን እንይዝና እንደዚህ ስትሬት ላይን ወደ ታች እናሰምራለን። ስለዚህ ይሄኛው መሃሉን ከፈለልን ማለት ነው። በዚህ በኩል ያሉትን በሙሉ ወደዚህ ኮፒ አድርግልኝ ያልኩት። ስለዚህ መሃሉ የቱ ጋር ላይ መሃሉን እዚህ ጋር አድርግልኝ ያልኩት። ሲም አክሲስ የምትለው ስራዋን ጨረሰች ማለት ነው። በቀጥሎ ምንድነው የምንሄደው? ሲሜትራይዝ። ሲሜትራይዝ ማለት ምንድነው? በግራና በቀኝ ያሉት ነገር ተመሳሳይ ሲሆን ሲሜትራይዝ እንለዋለን። ስለዚህ ሲሜትራይዝን ክሊክ አደረግና እዚህ ጋር መጥቼ የምፈልጋት ላይን እቺ ከሆነች ክሊክ ሳረጋት አያችሁ በቀኝ በኩል ይወስድልናል። ሌላ ደግሞ ተጨማሪ ላይን ብፈልግ ወይ ደግሞ ሙሉ ቅርጹን ወደዛ እንሰደው ብንል የምፈልገው ላይን ላይ የመጣው ይሄው ክሊክ ሳረጋያችሁ ወደዛ ይወስድልኛል። ይሄን መጥቼ ክሊክ ሳረግ ወደዛ ይወስድልኛል። ይሄም ተመሳሳይ ክሊክ እዚህ ጋር ክሊክ እዚህ ጋር ክሊክ አያችሁ በግራ በኩል የነበረውን ሼፕ ወደ ቀኝ በኩል ትረስ አረጉልን ሁለቱ አንድ ላይ በመሆን ማለት ነው። ስለዚህ ሲም አክሲስ እና ሲሜትራይዝ ጥቅማቸው ይሄ ነው ማለት ነው። በግራ በኩል የነበረውን ወደ ቀኝ ትረስ ለማድረግ ነው የሚጠቅሙን ማለት ነው። ስለዚህ በዚህ መልኩ ሁለቱ ተጋግዘው ወደ ቀኝ በኩል ትረስ አረጉልን ማለት ነው። በመቀጠል ደግሞ የምናየው ዱፕሊኬት የሚለውን ቱል ነው። የሱ ቱል ደግሞ ጥቅሙ ምንድነው? ይሄኛውን ዱፕሊኬት ከስሙ እንደምንረዳው ሁለት ማድረግ ደብል ማድረግ ነው አይደል? ስለዚህ የምንፈልገው ላይ መተን እዚህ ጋር ክሊክ ሳረገው አያችሁ ቅድም ፓራለልን ካያችሁት ራሱን ስትሬት ነው የሚወስድልን እንደዚህ ወደ ላይ ስትሬት። ይሄኛው ግን ዱፕሊኬት አያችሁ ወደ ፈለግነው ቦታ ማንቀሳቀስ እንችላለን። ወደ ፈለግነው ቦታ ማንቀሳቀስ እንችላለን። ሌላም ስትሬት ላይ እንደዚህ ብንጨምር ስትሬት ላይ ሌላ እንዲህ ብንጨምር ይሄኛውንም ዱፕሊኬት ያደርግልናል። የፈለግነው ቦታ ሄደን ማስቀመጥ እንችላለን። ደብል ማድረግ ወይ ደግሞ ኮፒ ማድረግ ነው ማለት ነው። በመቀጠል ደግሞ የምናየው ምንድነው? ሲኩዌንስ ዲቪዥን የሚለው ነው። ሲኩዌንስ ዲቪዥን ምንድነው ጥቅሙ? ቅድም ትዝ ካላችሁ ዲቪዥንን ፖይንት ላይ አይተናል። ይሄኛው ሲኩዌንስ ዲቪዥን ምንድነው ከዲቪዥን የሚለየው? እዚህ ጋር እየሰራን ነው። ለምሳሌ እዚህ ጋር ክሊክ አረኩኝ እንዳልኳችሁ ያለንን ላይን እኩል ቦታ ለመከፋፈል ነው የሚጠቅሙን ሁለቱ። ልዩነታቸውን አሳያችኋለሁ። ሲኩዌንስ ዲቪዥን እንዴት ነው የምንሰራው? እንደ ቅድሙ ተመሳሳይ እዚህ ጋር መጥቼ ክሊክ አረኩኝ እስከምፈልግበት እስከየት ላካፍልልኝ ይለኛል። እስከዚህ ነው እንዲካፈል የምፈልገው። እዚህ ጋር ክሊክ አረኩኝ። እዚህ ጋር ተመሳሳይ እንደቀድሙ ቦክስ ያመጣልኛል። ለአራት እኩል ቦታ እንዲካፈል ከፈለኩኝ አራት ቁጥር እንጽፍና ኢንተር እነካለሁ። ወይ ደግሞ ባዶ ቦታ መጥቼ ክሊክ ስታረጉ እዚህ ጋር ያያችሁት አራት እኩል ቦታ ከፈለልን እንደዚህ። እሺ እዚህ ጋር የዲቪዥን እና ሲኩዌንስ ዲቪዥን ልዩነቱ በጣም ግልጽ እንዲሆንላችሁ አንድ ላይን እዚህ ጋር እንጨምርና እንደዚህ አድርገን እዚህ ጋር ኮንትሮልን ስትይዙት እንደዚህ ስትሬት ይሆንላችኋል። አንድ ላይን እንጨምርና
ሄደን እዚህ ጋር ፖይንትን እንዘርጋውና ዲቪዥን የምትለዋን ድጋሚ እንስራትና የሁለቱን ልዩነት ላሳያችሁ። እስከዚህ ይካፈላልን ክሊክ ሳረግ እዚህ ጋር ቦክሱ መጣልኝ። ቅድም 4 ብዬ ስለጻፍኩ አሁንም 4ን አመጣልኝ። ባዶ ቦታ መጥቼ ክሊክ ሳረግ አያችሁ ተመሳሳይ 4 ቦታ ከፈለልን። 1 2 3 4 እዚህ ጋር ሲኩዌንስ ዲቪዥንም 1 2 3 4 እኩል ቦታ ከፈለልን። የሁለቱ ልዩነት ምንድነው ላሳያችሁ። ሁለቱም እኩል ነው የከፈሉልን፣ ግን የፖይንቶቹ ልዩነት ላሳያችሁ። የላይኛው ዲቪዥን ነው፣ የታችኛው ሲኩዌንስ ዲቪዥን ነው። ልዩነታቸውን ለማየት F3 ላይ እንሄድና ሪሼፕ። የሁለቱ ልዩነት ምን መሰላችሁ? እዚህ ጋር ፖይንቱ ከላይኑ ጋር አልተጣበቀም በዲቪዥን ስንሰራ። ሲኩዌንስ ዲቪዥን ስንሰራ ግን ላይኑን እንደፈለግን ብናንቀሳቀሰው ፖይንቶቹ አብረው ነው ሙቭ የሚያደርጉት። እሱን እንይ። F3 ላይ ሄድን ሪሼፕን ክሊክ አረኩኝ። መጣውና ይሄኛውን መጀመሪያ የዲቪዥን ነው እናንቀሳቅሰው። ልክ ሳንቀሳቅሰው አያችሁ ፖይንቶቹ እዚሁ ነው የሚቀሩት። ላይኑ ብቻውን ነው የሚሄደው። ሁለቱ አብረው አልሆኑም ማለት ነው። ስለዚህ እስቲ የዲቪዥንንም እዚሁ እንይ። ክሊክ አረኩኝ እዚህ ጋር ሳንቀሳቅሰው አያችሁ ላይኑ አብሮ ነው የሚሄደው። ወደሚሄድበት በሙሉ እንደዚህ ሳረዝመው ስፋቱን ያካፈለውን እኩል እያደረገ ስፋቱን ይጨምርልናል። ወደዚህም ሳመጣው ራሱን ፖይንቶቹን ይዞ ነው የሚንቀሳቀሰው ማለት ነው። እዚህ ጋር ደግሞ ዲቪዥን ላይ ያያችሁ ፖይንቱን ጥሎ ነው የሚሄደው ላይኑ ማለት ነው። ስለዚህ የሁለቱ ልዩነት ይሄን ይመስላል ማለት ነው። የሁለቱ ልዩነት ይሄን ይመስላል። ሁለቱንም መጠቀም ትችላላችሁ ስሊፕ ሲሰራ። ግን ደግሞ ሲኩዌንስ ዲቪዥንን ብትጠቀሙት ላይኑን ሙቭ ስታደርጉት አብሮ ስለሚንቀሳቀስ ይሄኛው የተሻለ ነው ማለት ነው። ስለዚህ F1 ላይ የሚገኙትን ፖይንትና ላይኖች እያንዳንዱ በውስጣቸው ቱሎቹ እንዴት ነው የምንጠቀማቸው፣ ምንድነው ጥቅማቸው የሚለውን እያንዳንዱን በዲቴል በዚህ ቪዲዮ ለማየት ሞክረናል። የዛሬውን ቪዲዮ በዚህ እናበቃለን። በቀጣይ ስንገናኝ F2 F3 እያለን እያንዳንዱን ቱሎች ዲቴል እያየን እንሄዳለን። ይህ የቁጢት ፋሽን ዲዛይን የዩቲዩብ ቻናል ነው። በአጭር ጊዜ ውስጥ ዲዛይነር መሆን ከፈለጉ ይሄን የዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ሳምንት፣ መልካም ፈንጠዝያ ብያለሁ። ባባይ